ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። አጫጭር መረጃዎችን ይዤ መጥቻለሁ። አዲሱ ቻናል ሰብስክራይብ እያደረጋችሁ የተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ለሲያት አጠር ያሉ መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ አድርጎ መረጃዎቹን ማድረስ ጀምራለሁ። ትላንትና በሰሜን ጎንደር ዳባት መጀመሪያ ደረጃ ሆስፒታል ታግተው የነበሩ ሐኪሞች ዛሬ መለቀቃቸውን ለማረጋገጥ ተችሏል። ሐኪሞቹ እንግዲህ በመኖሪያ ቤታቸው በሌሊት ነው ታግተው የተወሰዱት። ከታገቱ ከአንድ ቀን በኋላ ዛሬ መለቀቃቸውን የመረጃ ምንጮች ገልጸዋል። እያንዳንዳቸው 500 ሺህ ብር ተጠይቆባቸው የነበረ ቢሆንም ይላሉ ቤተሰቦቻቸው በዛሬው ዕለት የተወሰነ ገንዘብ ከፍለዋል። እንደገና በድርድር ደግሞ በሌላ ሰው በኩል ተሄዶ ገንዘቡን እንዲመልሱ ተደርገዋል። የተወሰነ ገንዘብ መልሰው ሐኪሞቹም ተለቀዋል ተብሏል። እንግዲህ ድርድር ተደርጎ ነው የተለቀቁት ሐኪሞቹ። ትላንትና በእነሱ መታገት በርካታ ሐኪሞች በድንጋጤ ሆስፒታሉን ለቀው መውጣታቸው እንደዚሁ የመረጃ ምንጮች ገልጸዋል። ጉዳዩ አሳሳቢ ስለሆነ በተለያየ መንገድ በሽማግሌም ከአደራዳሪዎች ጋር በመነጋገር ተለቀዋል። እንግዲህ የአጋሾቹን ሁኔታ በተመለከተ ምናልባት የታጋሾቹን ሁኔታ ግምት ውስጥ በማስገባት ወደፊት የሚገለጽ ይሆናል። ወይም ደግሞ ራሳቸው ስለ ሁኔታው ማብራሪያ የሚሰጡ ከሆነ በሚዲያ የሚቀርቡ ይሆናል። ለማንኛውም ታጋቾቹ ተለቀዋል፣ ሁለቱ ሐኪሞች። ይሄ መልካም ነገር ነው። ሌላው ወደ አማራ ክልል የሚወስደን መረጃ ነው። በአማራ ክልል በተለይ እንግዲህ በቀጣዩ ጊዜ ክረምት ከመግባቱ በፊት የመጨረሻ ዘመቻ ይደረጋል የሚል መረጃ ነው እየደረሰኝ። በዚህ እንግዲህ ፖሊስ ኃይል አደረጃጀት፣ የክልሉ የጸጥታ ኃይል አደረጃጀት እንዲሁም ደግሞ የመከላከያና ሌሎች አጋሮች በዘመቻው የመጨረሻ ዘመቻ ክረምት ከመግባቱ በፊት የሚል መጠነ ሰፊ ዝግጅት እየተደረገ ነው ተብሏል። እንግዲህ ብዙ ጊዜ የቀጠሮ ዘመቻዎች በተለያየ ጊዜ ፋኖን በክልሉ ካለው እንቅስቃሴው እናስቆማለን፣ እናጠፋለን፣ ደምስተናል የሚሉ እንቅስቃሴዎች ሲደረጉ ነው የቆዩት በቀጠሮ ላለፉት 2 ዓመታት። አሁን ከምንገኝበት ከሚያዝያ ወር አጋማሽ ጀምሮ ክረምቱ ከመግባቱ በፊት ደግሞ ልዩ ዘመቻ ታስቧል ነው የተባለው። ለዚህም የፖሊስ ኃይል እንደዚሁ ኃላፊዎችን መቀየር፣ አዳዲስ ሹመቶችን መስጠትም እየተደረገ ነው። ከዚህ ጋር በተያያዘ ለዚህ ዘመቻ ይሆናል በተባለው እንቅስቃሴ በዛሬው ዕለት የ3 የፖሊስ መኮንኖች በክልሉ የምክትል ኮሚሽነርነት ማዕረግና ምክትል ኃላፊነት ተሰጥቷቸዋል። ረዳት ኮሚሽነር አበበ ውቤ የወንጀል ምርመራ ኃላፊ፣ ረዳት ኮሚሽነር ታደሰ አያሌው ወንጀል ምርመራ፣ እንዲሁም ረዳት ኮሚሽነር አያልነህ ተስፋዬም እንደዚህ ወንጀል ምርመራ ሆነው በምክትል ኮሚሽን ዘርፍ ተመድበዋል። ባለፈው 2 ሳምንት የክልሉ ሰላምና ደህንነት ኃላፊ፣ የክልሉ የፖሊስ ኃላፊ እንዲሁም ደግሞ የሚሊሻ ኃላፊ የሶስቱም ከኃላፊነታቸው በተመሳሳይ ቀን መነሳታቸው ይታወቃል። በክልሉ ፖሊስ ኮሚሽን ቦታ የፌዴራል ፖሊስ ምክትል ኮሚሽነር ዘላለም ልጅአለም መተካቱን ነው መረጃዎች የሚያሳዩት። ይህንን ተከትሎ አሁን እስከታችኛው እስከ አድማ ብተና አመራሮች ድረስ አዲስ ምደባ እየተደረገ ነው እንዲሁም የሚሉ መረጃዎች ወጥተዋል። በክልሉ በጸጥታ ቢሮ እየተደረገ ያለው ሹምሽር ቅድመ ክረምት የተባለውን ዘመቻ የመጨረሻው ዘመቻ አስቀድሞ እንግዲህ ዝግጅት ነው ተብሏል የመረጃ ምንጮቹ። በቀጣዩ ዘመቻ አዲስ ኃይል እና አመራር ድልድል ይሰራለት በሚለው የመከላከያና የኮማንድ ፖስት ኦሪንቴሽን መሰረት የአድማ ብተና አመራሮችም እስከ ተለያዩ መደቦች ድረስ ሹመቶች ይሰጣሉ በቅርቡ ነው የተባለው። መጪው ክረምት በፊት የመጨረሻ የተባለው ዘመቻ ይደረጋል። የክልሉ ኃይል 100% ይሳተፋል። መከላከያ፣ እግረኛና መካናይዝድ አየር ኃይልም ይሳተፋሉ ከክረምት በፊት ለታቀደው ዘመቻ ተብሏል። ክረምቱ በፊት እንግዲህ እናደርጋለን የተባለው ዘመቻ ከእስካሁኖቹ ዘመቻዎች ምን ይለየዋል? የተለየ ውጤት ያመጣሉ የሚለው አብሮ የሚታይ ነው የሚሆነው። እንግዲህ ከክረምቱ ዘመቻ በፊት ይህን ካላደረግን ክረምቱ ከከፋ ጉዳት ያስከትላል። በክረምቱ የፋኖ ኃይሎች ተመልሰው ከተሞችን ይቆጣጠራሉ የሚል ቅድመ ግምገማ ነው ያለው። ክረምቱ ከገባ የከፋ ጉዳት እናስተናግዳለን፣ ሰራዊቱ መንቀሳቀስ አይችልም፣ ከፍተኛ የሆነ የሎጂስቲክ ማጓጓዝ ችግር ይገጥመናል፣ በተለይ መካናይዝድ ኃይሉ አያግዘንም በሚል የክልሉ ጸጥታ። ስለዚህ ከዛ በፊት ክረምቱ ከመግባቱ በፊት ዘመቻ እናደርጋለን፣ አየር ኃይልም የመከላከያ መካናይዝድ እና እግረኛ ሰራዊቱ አብሮ እንዲቆም የሚል እቅድ ነው የተያዘው ተብሏል። በክረምት በፊት እንደተባለው የመጨረሻ ዘመቻ የብልጽግና የሚዲያ ሰራዊትም አብሮ እንደዚሁ የሳይበርና የሚዲያ ስምሪት ወስዷል ተብሏል። እንግዲህ ዘመቻው መቼ እንደሚጀመር አልታወቀም። ይህን የፋሲካን በዓል ምክንያት በማድረግ ሊጀመር ይችላል ነው ያሉት የመረጃ ምንጮቹ። ከክረምት በፊት በሚደረጋል በተባለው ዘመቻ የከተማ አስተዳደሮች ለጸጥታ ኃይሉም እንደዚሁ የቤት መስሪያ ቦታ እንዲያቀርቡ ታዘዋል። ማበረታቻና ማትጊያ በሚል ለክልሉ የጸጥታ ኃይል
መኖሪያ ቤት በየከተሞቹ የቤት መስሪያ ቦታ እንዲሰጠው እንዲደራጁ እና የመገጣጠሚያ ደብዳቤዎች እያቀረቡ በሚኖሩበት አካባቢ እንዲያደርጉም ተብሏል። እንግዲህ በተለያየ ጊዜ በማባባይነት ቀርቦም የነበረ መሆኑ ይታወቃል። ብልጽግና ሰራዊቱ አሳሳቢ ነው ያለው ለሰራዊቱ ብልጽግና በግምገማው ከስምሪት ቀጠና የሚጠፋው ተዋጊ ኃይል በስቷል። ይሄ በእጅጉ አሳሳቢ ነው፣ ሰራዊቱ እየተናደ ነው የሚል ግምገማ እንዳለው በቤተሰቦቻቸው ላይ ተጠያቂነትን ተግባራዊ ማድረግ አለብን የሚል እንቅስቃሴ ተጀምሯል። እስከ ትጥቁ የከዳ የአድማ ብተና የሚሊሻ ወይም ደግሞ የፖሊስ ኃይል ካለ የመንግስት ንብረት ወስዷል በሚል ቤተሰቦችን 2 እጥፍ ገንዘብ እናስከፍላለን የሚል እቅድም ተይዟል። ባለፈው ስልጠና ወስዶ ከተሰማራው ኃይል ውስጥ እንግዲህ በርካታ የአድማ ብተና ኃይል ከስምሪት ቀጠና መውጣቱ ይታወቃል። ይህ ጉዳይ እጅግ ድንጋጤ መፍጠሩን ተከትሎ ነው ቤተሰቦቻቸውንም ቢሆን ይዘን ገንዘብ እንጠይቃለን የሚል ማስፈራሪያ እንግዲህ መመሪያ እየተላለፈ የሚገኘው። በዚህ እንግዲህ ለዘመቻውም የአመራር ውህደት ያስፈልጋል በሚል በሚቀጥሉት ቀናት ስብሰባ ይኖራል። የመከላከያ፣ የአድማ ብተና፣ የብልጽግና ሰራዊት አመራሮች ስብሰባ ይኖራቸዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለይ ከስምሪት ቀጠናዎች በመውጣት ጋር በተያያዘ በርካታ የአድማ ብተና አባላት ከስምሪት ቀጠናቸው እየወጡ መሆናቸውን ነው መረጃዎች የሚያሳዩት። ከአድማ ብተና ከ114 በላይ የአድማ ብተና አባላት በምዕራብ ጎንደር መተማ ቀጠና ብቻ ከስምሪት ቀጠናቸው ወጥተዋል። እነዚህ እንግዲህ አዲስ ከተመደቡት ከ760 በላይ አዲስ የአድማ ብተና አባላት ውስጥ 114 የሚሆኑት ጠፍተዋል ነው የተባለው። ትጥቅ የሚሰጣችሁ ውጊያ ሲኖር ነው በሚል እስካሁን ትጥቅ ያልተሰጣቸውን በርካቶች አሉ። በሌሎቹ በኩል እንግዲህ ከሌላ ቦታ የመጡም መከላከያ ጋር ለዘመቻ የተሰማሩ የልዩ ኃይል አባላት አሉ። እንደመጡ ወዲያውኑ መሳሪያ ተሰጥቷቸዋል። ከኦሮሚያ ክልል የመጡት ማለት ነው። እኛ ግን አንታመንም በሚል ነው ይሄንን ቅሬታ ያቀረቡት ብለዋል የመረጃ ምንጮቹ። ከዚህ ጋር በተያያዘ ወደ ውጊያ ካልገባችሁ መሳሪያ አይሰጣችሁም የሚለው እንደማንታመን ያሳያል። አጋጣሚዎቹን ካገኘን ግን እኛ የምናደርገውን እናውቃለን ብለዋል ነው የተባለው። እንግዲህ ጠፍተው መጥተዋል ከተባሉት ከነዚህ ውስጥ በዛሬው ዕለት ከሰዓት በኋላ 12 የሚሆኑ የአድማ ብተናና የመከላከያ አባላት ከነትጥቃቸው በጌምድር ክፍለ ጦሩን ተቀላቅለዋል ነው የተባለው። እነዚህ እንግዲህ እንደተናገሩ ስለ ፋኖ ጦርነት የተነገረን ኦሪንቴሽን ወይም ደግሞ ግንዛቤና ገለጻ በእጅጉ የተለየ ነው መሬት ላይ ከገጠመን ውጊያ አንጻር ብለዋል። አንድም ጊዜ ፋኖ ዲሽቃ፣ ሞርተር ይህንን ታጥቋል ተብሎ ተነግሮን አያውቅም ብለዋል። ይሄ የገረመን ነገር ይሄ ነው። ወደ ግንባር ከመጣም በኋላ ፋኖ ዲሽቃ፣ ሞርተር ታጥቆ ነው የሚዋጋው። ለእኛ ግን የተነገረን ኋላ ቀር የጦር መሳሪያ ይዞ የሚዋጉ ናቸው፣ ፈልጋችሁ ካገኛችኋቸው ነው እንጂ የግንባር ውጊያ ያደርጋሉ አልተባልንም ነበር። ሰሞኑን ሽንፋ አካባቢ የነበረውን ውጊያ አይተነዋል። የግንባር ውጊያ ነው እያደረጉ ያሉት በሚል ወደ ፋኖ ተቀላቅለዋል። እንግዲህ በመተማና በአካባቢው በርካቶች መውጣታቸውን ተከትሎ ለስነ ልቦና ግንባታ በሚል አዲሱ ምልምል ወደ ካምፕ እዛው አካባቢ እንዲገባና የአቅም ማጎልበቻ ወይም ደግሞ እንግዲህ በተለይ የማበረታቻ ተጨማሪ ስልጠና ይሰጠዋል ነው የተባለው። በርካቶቹ መጥፋታቸውን 1/7 በላይ የሚሆነው ኃይል መጥፋቱ ተከትሎ ነው ይሄ የሆነው። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ጋሸና ሰሜን ወሎ ጋሸና አቅራቢያ አርቢት ወይ ደግሞ አጤ ውሃ ተብሎ የሚጠራው አቅራቢያ ከፍተኛ ተኩስ ነበር ዛሬ ረፋድ ተብሏል። የዚህ ተኩስ መነሻ በትናንትናው ዕለት በአካባቢው ቅኝት ላይ የነበሩ የአድማ ብተናና የሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሞባቸው ጉዳት ከደረሰ በኋላ ዛሬም ፋኖ ወደ ከተማው መጣ በሚል የመንግስት የጸጥታ ኃይሎች ያለማቋረጥ ለ3 ሰዓታት ተከታታይ ተኩስ ሲያሰሙ ነበር። በፋኖ በኩል የተሰጠ አጸፋ ምላሽ የለም። ከ3 ሰዓታት በኋላ ተኩስ ቆሟል ነው ያሉት። እንግዲህ በዚህ ስጋት ምክንያት የተነሳ ተኩስ ነው እንጂ በአካባቢው አጸፋ ምላሽ አልተሰጠውም ነበር ተብሏል። ወደ አዊ ዞን ዳንግላ ስንሄድ ዳንግላ ወረዳ ጉምድሪ ቀበሌ ዛሬ ረፋድ ድንገተኛ የደፈጣ ጥቃት ተፈጽሞ በወታደራዊ ፓትሮል ላይ ሲንቀሳቀሱ በነበሩ የመንግስት ኃይሎች ላይ ጉዳት ደርሷል። አሽከርካሪዋና ሌሎች የፖሊስ የመከላከያ አመራሮች ጉዳት ደርሶባቸዋል። የሞትና የአካል ጉዳት ነው የደረሰባቸው ተብሏል። 10 የሚሆኑት ወዲያውኑ ስለሞታቸው የፋኖ የመረጃ ምንጮች ገልጸዋል። ሌሎች ደግሞ ቆስለዋል ነው የተባለው። አዊ ዞን ዳንግላ አቅራቢያ። ሌላው መረጃ በዚሁ ወደ ምዕራብ ጎጃም የኮሌራ ወረርሽኝ መቀስቀስን የተመለከተ ነው። ዳንግላ ወረዳ ይቅርታ፣ ቡሬ ዙሪያ ወረዳ ባጉና ሃና ተብሎ የሚጠራው ቦታ ላይ እዚህ ጸበል ቦታ ላይ
ከፍተኛ ቁጥር ያላቸው ሰዎች በኮሌራ ወረርሽኝ ተጠቅተዋል ነው የተባለው። የጸበል ቦታ ነው ብለዋል የመረጃ ምንጮቹ። በትንሹ 50 የሚሆኑ ሰዎች በኮሌራ በሽታ እዚህ ጸበል ቦታ ሳይጠቁ አይቀሩም። በርካቶቹ አስራደ ሆስፒታል ተብሎ የሚጠራው በቡሬ ከተማ በሚገኝ ሆስፒታል ሕክምና እየተከታተሉ ነው ብለዋል። እንግዲህ በሽታው ከተቀሰቀሰ ከ2 ሳምንት ቀደም ብሎ ነው ሰዎች በዚህ አካባቢ በዚህ በሽታ መጠቃታቸው የታወቀው። አሁን በርካታ ሰዎች መጠቃታቸው ነው የታወቀው። ከዚህ ጋር ከኮሌራ ጋር በተያያዘ ባለፈው እንግዲህ በምዕራብ ጎንደር የሚገኘው ቋራ ወረዳ የሚገኘው በርሜል ጊዮርጊስ ጸበልን ጨምሮ ባህር ዳር ዙሪያ እንዲሁም ደግሞ ቋራ የተለያዩ ፍልውሃዎች የሚገኙባቸው ጸበሎች በአማራ ክልል የህብረተሰብ ጤና ተቋም አማካኝነት በቀረበ ጥያቄ የቤተ ክርስቲያኗ ሀገረ ስብከትን በመተባበር ጸበል እንዲቆም ተደርጓል። ከወረርሽኝ ጋር በተያያዘ የአማራ ክልል የህብረተሰብ ጤና ተቋም ባወጣው ሪፖርት መሰረት በዚህ በሽታ እስከ 2000 ሰዎች መጠቃታቸው ነው የተገለጸው። እንግዲህ ቡሬ አካባቢ አስፈላጊ ጥንቃቄ ሊደረግ ይገባል። ከጦርነቱ ባሻገር እንግዲህ እንደዚህ አይነት ወረርሽኝ ከተከሰተ የህክምና ባለሙያዎች እጥረት፣ የህክምና መድኃኒቶችን ማጓጓዝ ያለው አጠቃላይ ጫና ተጨምሮ እልቂት ሊያስከትል ስለሚችል ሌላው መረጃዬ የዓለም አቀፍ የወታደራዊ አቅምና የሀገራትን ወታደራዊ በጀትን በመተንተን በየዓመቱ ሪፖርት የሚያወጣው ግሎባል ፋየር ፓወር ኢንዴክስ የሀገራትን የ2025 ወታደራዊ አቅምን ይፋ አድርጓል። በዚህ መሰረት ኢትዮጵያ ከአፍሪካ 5ኛ ደረጃ ላይ ትገኛለች ብሏል። ጎረቤት ኤርትራ 145 ሀገራት 120ኛ ደረጃ ላይ ትገኛለች ያለው። በዚህ መሰረት እንግዲህ የኢትዮጵያን ጎረቤት ሀገራትም ቢቢሲ ግሎባል ፋየር ፓወር ኢንዴክስን ገልጾ በአወጣው ዘገባ ላይ የኢትዮጵያ ጎረቤት ሀገራት ያላቸው ወታደራዊ አቅም ምን ይመስላል የሚለውን ኤርትራ 145 ሀገራት ውስጥ 120ኛ ደረጃ እንደሆነች ከአፍሪካ 26ኛ ደረጃ ላይ ትገኛለች። 120 ሺህ መደበኛና 130 ሺህ ተጠባባቂ ኃይል አላት። ለወታደራዊ ዓመታዊ በጀቷ 198 ሚሊዮን የአሜሪካን ዶላር ነው ብሏል። ኢትዮጵያ ከ145 ሀገራት በዓለም አቀፍ ደረጃ 52ኛ ላይ ትገኛለች። ከአፍሪካም 5ኛ ደረጃ ላይ ትገኛለች። 160 ሺህ መደበኛ ሰራዊት፣ 2.1 ቢሊዮን ዶላር ዓመታዊ የወታደራዊ በጀት አላት ብሏል። እንግዲህ ቢቢሲ ከወሰደው ዘገባ ላይ ሶማሊያ 145 ሀገራት 142ኛ ትገኛለች። እንግዲህ 3 ሀገራትን ብቻ ነው በልጣ የተገኘችው። ከአፍሪካም እንደዚሁ 36ኛ ነች። 15000 እግረኛ ሰራዊት ብቻ ነው ያላት። 171 ሚሊዮን ዶላር ዓመታዊ ወታደራዊ በጀት አላት። ኬንያ ከ145 ሀገራት 83ኛ ደረጃ ላይ ስትገኝ ከአፍሪካ 11ኛ ደረጃ ነች። ከ50 ሺህ መደበኛ ሰራዊት 1.3 ቢሊዮን ዶላር እንደዚሁ ዓመታዊ ወታደራዊ በጀት አላት ተብሏል። ደቡብ ሱዳን ከ145 ሀገራት 113ኛ ላይ ትገኛለች። በአፍሪካም 27ኛ ደረጃ ላይ የምትገኘው 180 ሺህ ገደማ ሰራዊት አላት። 175 ሚሊዮን ዶላር ዓመታዊ በጀቷ ነው። ሱዳን ከ145 ሀገራት 73ኛ ደረጃ ላይ ትገኛለች። ከአፍሪካ ግን 9ኛ ደረጃ ላይ ነው የምትገኘው። 92000 መደበኛ ሰራዊት 342 ሚሊዮን ዓመታዊ ገንዘብ በዶላር ሲሰላ ይህንን ለወታደሯ ታወጣለች ተብሏል። በምስራቅ አፍሪካ እንግዲህ የኢትዮጵያ ሰራዊት ዓመታዊ በጀት ሲታይ ሁሉም ሀገራት ተደምረው እንኳ የሚደርሱበት አይደለም። ከ2.1 ቢሊዮን ዶላር በላይ ዓመታዊ ወታደራዊ በጀት ነው ያለው ብሏል ፓወር ኢንዴክስ። በዓለም አቀፍ ደረጃ ያለውም እንደዚሁ ይፋ ተደርጓል። በአፍሪካ ደረጃ ደግሞ ግብፅ 1ኛ፣ አልጄሪያ 2ኛ፣ ናይጄሪያ 3ኛ፣ ደቡብ አፍሪካ 4ኛ፣ ኢትዮጵያ 5ኛ፣ አንጎላ 6ኛ፣ ሞሮኮ 7ኛ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 8ኛ፣ ሱዳን 9ኛ፣ ሊቢያ 10ኛ ደረጃ ላይ ይገኛሉ። በዓለም አቀፍ ደረጃ ያለውን ስንመለከት ደግሞ አሜሪካ 1ኛ ስትሆን ሩሲያ 2ኛ ነች። 3ኛ ቻይና፣ 4ኛ ህንድ፣ 5ኛ ደቡብ ኮሪያ፣ 6ኛ እንግሊዝ፣ 7ኛ ፈረንሳይ፣ 8ኛ ጃፓን፣ 9ኛ ቱርክ፣ 10ኛ ጣሊያን፣ 11ኛ ብራዚል፣ 12ኛ ፓኪስታን ሲሆኑ የዘወትር ተቀናቃኞቹ ኢራንና እስራኤል 15ኛ እና 16ኛ ደረጃ ላይ ይገኛሉ። በዓለም አቀፍ ወታደራዊ አቅም ደረጃ ላይ እንግዲህ ከፓወር ኢንዴክስ የሀገራትን ወታደራዊ አቅም በተነተነበት መረጃ ያወጣው ነው። ቢቢሲ ወስዶ ከጻፈውና ካሰራጨው ዘገባ ላይ የወሰድኩት ነው።
ለዚህ ሰዓት ያሉኝ አጫጭር መረጃዎች እነዚህ ናቸው። ይህንን ቻናል ሰብስክራይብ በማድረግ እንደዚሁ ወደፊት የሚለቀቁ ፕሮግራሞች ደርሷችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። መልካም ጊዜ